እሺ እንግዲህ ያው እቺ ቅድስት ቤተክርስቲያን በጣም ታላቅና ገናና ቤተክርስቲያን ናት። እቺ ቤተክርስቲያን ለብዙ ዘመናት የቆየች ቤተክርስቲያን ከመሆኑ አንጻር ግን በተለያየ ችግር ምክንያት ያው ከዘመኑ ጋር እየሄደች አይደለም፣ ወደኋላ ቆይታብን ነበረ። ለነገር ግን አሁን በተሻለ ሁኔታ ተማረ ኃይል ልጆቻችን በማነቃቃት እንደገናም በጣም ውጭ ያሉ ቤተ እስራኤል አካባቢ ያሉ ወገኖቻችን በተለይ እነ ታከለ ጎላ፣ እነ ቄስ ካሴ መኮንን፣ እነ አየልኝ፣ እነ ታረቀኝ፣ እነ ስጦታው አንበርብር በጣም ከፍተኛ አስተዋጽኦ እያደረጉ ለሽ ቤተ ክርስቲያን የተለያየ መጻሕፍት እንደገና አልባሳት፣ መስቀል ይህን ነገር ሲያግዙ ነበር። ግን ይሄ አይደለም፣ ይሄ አጥጋቢ አይደለም። እቺ ቤተ ክርስቲያን ተመሳቁላን ያለችው እና ስለዚህ እስኪ ያለን ነገር እገዛ ብለን ስራ ለመጀመር አስበን ነበረና በአንድ ወቅት ወደ 344,000 ብር ላኩልን። ከዛ ወደ ስራ ለመጀመር ስንል ያው ከአመራር ጋርም በተያያዘ ሁኔታ የተለያዩ ችግሮች ነበሩ። በዛ ምክንያት አልተቻለም። ለነገር ግን አሁን አዲስ መዋቅር በመፍጠር የቤተክርስቲያኑ አስተዳደር በአዲስ መልክ በማዋቀር ህዝቡን በአጠቃላይ በማገናኘት በተለየ ሁኔታ አንድ ዓመት ባልሞላው ውስጥ ንቅናቄ ተፈጥሮ በጣም በሚገርም ሁኔታ ነው እንግዲህ ጥር 25 ነው ቁፋሮ የተጀመረው። ጥር 25 ተጀምሮ እስከ ሰኔ አካባቢ ድረስ ቁፈራው አልቋል፣ እስከ ሰኔ መባቻ ማለት ነው። ለነገሩ ግን ከዛ በተጨማሪ ግንባታዎች በጣም በተፋጠነ መልኩ አሁን እንደምታዩቸው በጣም አድካሚና አሰልች ነው። እንግዲህ እነዚህ ድንጋዮች በሰው ጉልበት ነው የወጣው። ይሄ ወደ 20-30 ባጆ ድንጋይ በሰው ጉልበት ነው የወጣው። አፈሩ እንደገና ወደዛ ታች ያለው አፈር ደግሞ በጣም እስከ 2-3 እስካቫተር የማይዘልቀው ቁፋሮ ነው የተቆፈረ። ህዝቡ በጣም በታታሪነት እየተጓዘ ነው ያለ። ለነገር ግን አሁን የደረስነበት ሁኔታ በጣም ገደላማና ጎርፍ ሊገባበት ስለሚችል ይሄ ጉዳይ በጣም በሚገርመው ሁኔታ ይሄ አሁን ግንባታው በዚህ ልክ ነው። ከዚህ አካባቢ ላይ ምን ታስቧል? ግራውንድ ታስቧል። ይሄ በጣም ዘቅዛቃ ቦታ ስለሆነ እንግዲህ አቅሙ ከተገኘ መብራን ከፈቀደችው ከዛ አካባቢ በግማሽ ይዞ ወደዚህ አካባቢ ግራውንድ ለማድረግ ነው የታሰበ። ከዛ በተጨማሪ እንግዲህ ያለው ምሁራኖቻችን በተለያየ ማህበር በማቋቋም ከፍተኛ የሆነ አስተዋጽኦ እያደረጉ ነው ያሉት። አሁን በተለየ ሁኔታ ያው እዚህ እሱ ጋር ያለንበት ሁኔታ ይህን ይመስላል። በዚህ ደረጃ ላይ እንግዲህ ህብረተሰቡ ይህን የመሰለ አስተዋጽኦ ካደረገ በውጭ በውስጥም ያሉት ወገኖቻችን ደግሞ የተለያየ እገዛ እውነትም ይህ ስራ በምን አይነት መልኩ እየተጓዘ ነው፣ ምን አይነት ተግባር እየፈጸመ ነው፣ ትንሽም ሆነ ትልቅ የወረወርናት ሳንቲም ምን ደረጃ ላይ ነው ያለችው፣ ምን ደረጃ ላይ ያረፈችው እንደሚለውን ነገር ይሄ በደንብ ተላልፎልን በደንብ በተግባር ይህ ስራ እንድንወጣው በአጭር ጊዜ ውስጥ ያው መልእክት እያስተላለፍ ህብረተሰቡን በተሻለና በነቃ ሁኔታ እየተሳተፈ ስለሆነ እንግዲህ እንደምታዩት ይህን የመሰለ ጋራ ነው እንግዲህ በሰው ጉልበት እየተቆፈረ ኃይል እየወጣ ይህን የመሰለ ሄደው እነዚህ እንግዲህ በዙሪያው ጠቅላላ ቦታው ለምንድን ነው በምን ነው የሚመሰረተው የሚለው ይሄ በአጠቃላይ በክብ ነው ቤተክርስቲያኗ በነባር ይዞታዋን ሳትለቅ ከሱ ጋር ቄስ በክብ ሆኖ እንዲሰራ ነው የተደረገው። ይሄ ባለ 24 ኮለን ነው። 24 ኮለን ነው። 24 ኮለን ነው ዙሪያውን ያለው ነገር እንግዲህ ከዚህ አሁን ግንባታ ተጀምሯል። እንደሚታወቀው ከዛ አካባቢ ነው ግንባታው የተጀመረ። እንግዲህ ይሄ አሁን ክረምቱን እንግዲህ ስራ ለመስራት ያሰብነው ያው የገንዘብ እጥረት ብቻ ነው ያጋጠመን እንጂ ሰራተኛውም ቢሆን ተቋራጩ በጣም ቅዱስ የሆነ ሰው ነው። ስለዚህ እሱ በእኔ በኩል ይሄ ደከመኝ ሰለቸኝ አልልም፣ በእናንተ ማቴሪያል የማቅረብ ጉዳይ ግን የእናንተ ይሆናል በማለት ያው ይህን ሀሳብ እየሰጠን ነው ያለ። አሁን ብቻ ግን እንግዲህ የገንዘብ እጥረት ብቻ ነው የገጠመን። ለዚህ የገንዘብ እጥረት እንግዲህ በውጭ ያላችሁ በቅርብ ያላችሁ ወገኖቻችን ደግሞ ያው የተለያየ እገዛ እንድታደርጉ እጃችሁ እንድዘረጉልን እንፈልጋለን። እንግዲህ ስራው እንዳጠቃላይ ይሄን ይመስላል ማለት ነው። ከዛኛው አኳደንውና ጨርስ። ብሩን የተገዛበት እያንዳንዱን የገዛችሁበትን ተናገር። ይሄ ምንድነው? አሁን ሲሚንቶ ለጊዜው የተገዛው ወደ 150 ኩንታል ሲሚንቶ ነው የተገዛው። እንደገና በብረት ደረጃ ደግሞ ወደ 1,300,000 ብር አካባቢ ነው የፈጀው። በጣም ውድ ነው የብረት ጉዳይ።
እና ስለዚህ ያሉ ማቴሪያሎች ገና የሚቀሩ ማቴሪያሎች አሉን። እንደገና አሁን አስፈላጊነቱ በጣም በሚገርመው ወደ 3-4 ባጆ የሚሆን ህብረተሰቡ በራሱ ጉልበት እንደ በአህያ እየጫነ በትከሻው እየተሸከመ ነው ማቴሪያሉን ያመጣው። እንደገና ጠጠርን በተመለከተ በራሱ በማህበረሰቡ እዚህ ጎርክ አካባቢ ገምሹ የሚባል መንገድ ሰሪ ነበር። ከዛ ጋር እኛ ቀደም የተለያየ ሙከራ ለሀገሩ ምን ጥለህ ትሄዳለህ በሚል ግጭት ፈጥረን የተወሰነ ቀሪ ሀብት አስቀርተን ነበርና ያ ጠቅሎ መጣሁ ወደ ቤተክርስቲያን አገልግሎት እየተሰጠ ነው። ማቴሪያሎች ከዚህ በተፈጥሮ ጉዳይ ያሉት ሁሉንም ቢሆን ያው የአካባቢ ጠቀሜታ እየተጠቀምንባቸው ስለሆነ እኛውን የውጭ አካባቢ ውጭ ላይ የሚገዙ ነገሮች ነው የከበዱን። እንደገና ከዚህ ጋር ተያይዞም የሙያተኛ የዋጋ ማነው የሰውየው የጉልበት ዋጋው ጉዳይ ያ እጥረት ገጥሞናልና እንዳጠቃላይ ይሄ አሁን በአሁኑ ሰዓት በአሁኑ ወር ይሄ ካልተጠቃለለ ማለት ነው ይሄ ከዚህ ላይ ጎርፍ ሲመጣ እንዳለ ይሄ ተንዶ ከዚህ ላይ ነው ሊገባብን የሚችለው። ይሄ ተንዶ ከዚህ ላይ ነው ሊገባ የሚችለውና ምናልባት ድካም እንድንድን እንዲያው ወገኖቻችን በቃ መብርሃን የድረሱልኝ ጥሪ እያስተላለፈች ስለሆነ ልክ በጀመራችሁት አግባብ ተጠናክራችሁ አስባችሁባት እቺን ቤተክርስቲያን መጀመሪያ እናንተ ወገኖቻችን በተለይ በእስራኤል ያላችሁ ወገኖቻችን ነው ይሄን ጉዳይ ትኩረት ሰጣችሁበት የነበረ እና አሁን ደግሞ በተግባር እየተፈጸመ በተግባር እየተሰራበት ስለሆነ አሁን በአስቸኳይና በተገቢው መንገድ ያላችሁን ትብብር እንድታደርጉልን ነው ጥሪያችን እናስተላልፈው።